ዶክተር ማስረሻ ነኝ። ዛሬ ላወራላችሁ የፈለኩት ምንድነው ተፈጥሯዊ የእርግዝና መከላከያ ዘዴዎች። እንግዲህ ብዙ ጊዜ ሰዎች ዘመናዊ መድኃኒቶች መውሰድ ከአቅም በላይ መውሰድ ካልቻሉ ወይም ደግሞ ካልፈለጉ ተፈጥሯዊ የእርግዝና መከላከያ ዘዴዎችን ሊጠቀሙ ይችላሉ ማለት ነው። ውጤታቸው ከዘመናዊ መከላከያ ዘዴዎች ያነሰ ሊሆን ይችላል። ምክንያቱም አንደኛ ሰዎች ቀን ሲመዘግቡ ይሳሳታሉ ብዙ ጊዜ። ሁለተኛ ደግሞ የፓርትነር ወይም ደግሞ የባልን መተባበር የሚጠይቁ ናቸው። ስለዚህ ዛሬ እስኪ ከነዚህ ተፈጥሯዊ የእርግዝና መከላከያ ዘዴዎች መካከል ሁለቱን ልንገራችሁ። አንደኛው ስታንዳርድ ዴይስ ሜተድ የሚባል አለ። ስታንዳርድ ዴይስ ሜተድ ማለት ምንድነው? በሙሉ የወር አበባችሁ ቀናቶች አሉ። የወር አበባ የከፈሰሰበት የመጀመሪያ ቀን ጀምሮ ኔክስት የወር አበባ እስከሚመጣበት ያለው ማለት ነው። ሙሉ ወሩ የወር አበባ ዘመናችሁ ማለት ነው። ስለዚህ እሱን ትይዙና ከ8ኛው ቀን እስከ 19ኛው ቀን ባለው ግንኙነት አለማድረግ ማለት ነው። ስለዚህ ከ8ኛው እስከ 19ኛው ቀን ያሉት ቀኖች እርግዝና የመፈጠር እድሉ በጣም ከፍተኛ የሚሆንበት ስለሆነ በእነዚህ ጊዜ ግንኙነትን ማስወገድ አንድ የእርግዝና መከላከያ ዘዴ ነው ማለት ነው። ግን ይሄ ዘዴ ውጤታማ እንዲሆን አንደኛ የወር አበባ ቀኑን ጠብቆ የሚመጣ የወር አበባ መሆን አለበት። በ26 እስከ 32 ቀን ባለው መካከል የወር አበባችሁ በየወሩ መምጣት አለበት ማለት ነው። በአመት ውስጥ 2 ወይ 3 አጭር እና ረጅም የወር አበባዎች ካሏችሁ ይሄ ሜተድ ላይሰራ ይችላል ስላችሁ ይሄ ውጤታማነቱ ይቀንሳል ማለት ነው። ይህን መያዝ ያስፈልጋል። ዋናው ነገር እዚህ ላይ ምንድነው? ቀናችሁን መመዝገብ ማስታወስ ያስፈልጋል ማለት ነው። ወይ በዚህ በጨሌዎች ከለር ኮድ ቢድስ አሉ አይደለ? በእነሱ ሪከርድ ማድረግ ወይም ደግሞ መጻፍ፣ ቦርድ ላይ ወረቀት ላይ እየጻፋችሁ ቀን መሳሳት የለባችሁም። ስለዚህ ከ8ኛው የወር አበባ ከመጣበት ከመጀመሪያው ቀን ጀምራችሁ ቆጥራችሁ ከ8ኛው ቀን ከ19ኛው ቀን ባለው ግንኙነት ማስወገድ ነው ማለት ነው። ይሄ አንደኛው ነው። ሁለተኛው ሜተድ ምንድነው? ካላንደር ሪትም ሜተድ እንለዋለን። ካላንደር ሪትም ሜተድ ምንድነው? መጀመሪያ የወር አበባችሁን ለ6 ወር ታጠናላችሁ። ለ6 ወር ታጠኑትና ረጅም ጊዜ የወር አበባ ለመምጣት ረጅም ጊዜ የፈጀባችሁ ቀን ስንት ነው? አጭር ጊዜ የፈጀባችሁ ቀን ስንት ነው? ስለዚህ ይሄን ትይዛላችሁ ማለት ነው። ስለዚህ ረጅም የቆየው ለምሳሌ 32 ቀን ቢሆን አጭር የቆየው ደግሞ 26 ቀን ቢሆን ለምሳሌ ነው የምላችሁ። ከአጭሩ ላይ 18 ትቀንሳል፣ ከረጅሙ ላይ ደግሞ 11 ትቀንሳል። ለምሳሌ አጭሩ 26 ቀን ነው አልና 26 ቀንስ 18 ስንት ነው? 26 ላይ 18 ሲቀነሱ 8 ይመጣል አይደለ? ከረጅሙ ላይ ደግሞ 11 ከ32 ሲቀነስ 11 21 ይመጣል። እዚህ በ8ኛው ቀንና በ21ኛው ቀን መካከል ግንኙነት ማድረግ የለባችሁም ማለት ነው። ይሄ እንግዲህ በ6 ወር ባጠናችሁት ጥናት ውስጥ አጭርና ረጅም ቀን ተለዩና ከአጭሩ ላይ 18 ከረጅሙ ላይ 11 ቀንሳችሁ በውጤቱ በእነዛ ቀኖች መካከል ግንኙነት አለማድረግ ማለት ነው። ከዛ ደግሞ ሌላ 6 ወር ትይዛላችሁ። የ6 ወር አፕዴት ታደርጉታላችሁ ማለት ነው። ኤቭሪ መንዝ ግን የምትይዙት ምንድነው? ወይም ደግሞ የቅርብ 6 ወር ፓተርናችሁ እንዴት ነበር? አጭርና ረጅም ቀን ስትቆጥሩ ሪሰንት 6 መንዝስ ያለውን መሆን አለበት ማለት ነው። እንዳልኳችሁ ከዘመናዊ መድኃኒቶች ያነሰ ውጤታማነት ሊኖረው ይችላል በተለያዩ ምክንያቶችን ነግሬያችኋለሁ። አንደኛ ይሄ ጓደኛ መተባበር፣ የፓርትነር መተባበር ይጠይቃል። ሁለተኛ ፕሮፐር የሆነ ዶክመንቴሽን ቀኖቹን መጻፍ ያስፈልጋል። ስለዚህ ኢፌክቲቭነሱ ዲፔንድ የሚሆነው ምንድነው? ራሳችሁ ላይ ነው ማለት ነው። ስለዚህ ኢፌክቲቭነሱ ዲፔንድ የሚሆነው ራሳችሁ ላይ ነው ማለት ነው። ይሄ ጥሩ ነገሩ ምንድነው? ሳይድ ኢፌክት የለውም። የመድኃኒቶች የጎንዮሽ ጉዳት አያገኛችሁም። ስለዚህ እንደዚህ አይነት ቪዲዮዎችን ለማግኘት ቻናላችን ላይክ፣ ሰብስክራይብ፣ ሼር አድርጉ። እንዲወራ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልን። በጣም እናመሰግናለን።